ሰላም እንዴት ናችሁ? ጩኸት፣ ውርክብና እልህ አጋቢ ነገሮች በበዙበት በዚህ ዘመን አንድ የጠፋብን ታላቅ ጥበብ አለ። እርሱም የዝምታ ጥበብ ነው። ዛሬ ሁሉም ሰው መናገር ይፈልጋል። ማህበራዊ ሚዲያው ላይ ሁሉም ሰው ይጮሃል። ሁሉም ሐሳቡን ማስረጽ ይፈልጋል። ነገር ግን ማንም ማዳመጥ አይፈልግም። በዚህ ጩኸት መሃል ግን የዘመናችን ታላቅ መንፈሳዊ አባት የነበሩት ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ ስለ ዝምታ ያስተማሩት እጅግ አስደናቂ ትምህርት አለ። እሳቸው እንዳሉት መናገርህ ከዝምታ የተሻለ ትርጉም ሲኖረው ብቻ ተናገር። እስኪ ዛሬ ዝምታ ማለት ምን ማለት እንደሆነ፣ መቼ ዝም ማለት እንዳለብንና ዝምታ እንዴት የሕይወታችንን ሰላም እንደሚመልስ ከአቡነ ሽኖዳ እንማር። ቪዲዮውን እስከ መጨረሻው እንድትከታተሉኝ ይጋብዛለሁ። በእርግጠኝነት ሕይወታችሁን የሚቀይር ጥበብ ታገኙበታላችሁ። ብዙ ጊዜ ሰዎች ዝምታን እንደ መሸነፍ ወይም እንደ ድክመት ይቆጥሩታል። አንድ ሰው ሲሰድበን ዝም ካልን ፈራ እንባላለን። በክርክር ጊዜ ዝም ካልን መልስ አጣ እንባላለን። አቡነ ሽኖዳ ግን ይህንን ሐሳብ ሙሉ በሙሉ ይቀይሩታል። እሳቸው ሲያስተምሩ ዝምታ የድክመት ምልክት አይደለም። አንዳንድ ጊዜ ካለቦታው ከተነገረ 1000 ቃል በላይ በቦታው ላይ የተደረገ ዝምታ ታላቅ ጥበብና ኃይል አለው ይሉናል። እስኪ ያስቡት፣ ኃይል ያለው ዝም ማለት በሚችል ሰው እጅ ነው ወይስ ራሱን መቆጣጠር አቅቶት በሚለፈልፍ ሰው እጅ? ዝምታ ትልቅ የውስጥ ጥንካሬን ይጠይቃል። ሰዎች አንጀታችሁን የሚያሳርር ነገር ሲናገሩ መልስ መስጠት እየቻላችሁ፣ ቃላት እያላችሁ ግን ያንን ቃል ውጣችሁ ዝም ስትሉ ያኔ እናንተ ከሁኔታዎች በላይ ከፍ ትላላችሁ ማለት ነው። አቡነ ሽኖዳ እንደሚሉት ከአንደበቱ ይልቅ አእምሮው የሚሠራ ሰው ዝምታን ይመርጣል። ብፁዕ አቡነ ሽኖዳ ሌላ የሚያስተምሩን ጥልቅ ምስጢር አለ። ዝምታ ማለት አፍን መዝጋት ብቻ አይደለም። አንዳንድ ሰዎች አፋቸው ዝም ይላል፣ ነገር ግን ልባቸው በቁጣ ይንተከተካል፣ አእምሮአቸው በሐሳብ ይጮኻል። ይህ እውነተኛ ዝምታ አይደለም ይሉናል። እውነተኛ ዝምታ ማለት የውስጥ ሰላም ነው። አፋችንን ዘግተን በውስጣችን ሰዎችን የምንረግም የምንበቀልበትን መንገድ የምናወጣ ከሆነ እኛ ዝም አላልንም። ጫጫታው ያለው ከውስጣችን ነው ማለት ነው። ስለዚህ ቅዱስነታቸው ሲመክሩን አንደበታችሁን ከመቆጣጠራችሁ በፊት ልባችሁን አረጋጉ ይሉናል። ሲቀጥሉም ብዙ በተናገርክ ቁጥር ብዙ ትሳሳታለህ፣ ዝም ባልክ ቁጥር ግን ስተትህ ይቀንሳል፣ ሰዎችን የመጉዳት ዕድልህም ይጠፋል ይላሉ። ቃላት ልክ እንደ ተተኮሰ ጥይት ናቸው። አንዴ ከአፍ ከወጡ በኋላ መልሶ መመለስ አይቻልም። ስንት ጊዜ ነው ተናግረን የተጸጸት ነው? ስንት ጊዜ ነው ምነው ዝም ብዬ በነበር ያልነው? አቡነ ሽኖዳ የአንደበት ጾም ያስፈልገናል የሚሉት ለዚህ ነው። ብፁዕነታቸው በተለይ 3 ጊዜያት ላይ ዝምታ ግዴታ እንደሆነ ያስተምራሉ። አንደኛ፣ በምትቆጡበት ጊዜ ዝም በሉ። ቁጣ የሰውን ልጅ አእምሮ ይጋርዳል። በተቆጣን ጊዜ የምንናገረው እኛ ሳንሆን ቁጣችን ነው። ስለዚህ አቡነ ሽኖዳ እንደዚህ ይላሉ፣ በምትቆጣበት ጊዜ አፍህን ዝጋ። ምክንያቱም በዚያች ቅጽበት የምትናገረው እያንዳንዱ ቃል የኋላ ጸጸት ይሆናልና። ሁለተኛ፣ ሰዎች አንተን ለማውረድ ሲሞክሩ ዝም በል። ሰዎች ስምህን ሲያጠፉ፣ ስለ አንተ የሌለ ነገር ሲያወሩ ራስህን ለማጽደቅ አትሩጥ። አባታችን ምን እንደሚሉ ታውቃላችሁ? እግዚአብሔር ጠበቃ ለሚሆነው ሰው ዝምታ በቂው ነው። አንተ ራስህን ለመከላከል ስትሞክር እግዚአብሔር ዝም ይላል። አንተ ዝም ስትል ግን እግዚአብሔር ይናገርልሃል። ሦስተኛ፣ ስለ ሌሎች ሰዎች ነውር ሲወራ ዝም በል። ሐሜት ባለበት ቦታ ጆሮህን ንፈግ፣ አፍህንም ዝጋ። የሰውን ኃጢአት በመናገር የምታገኘው ጽድቅ የለም። በመጨረሻም ዝምታ እግዚአብሔርን የምንሰማበት መንገድ ነው። ጸሎት ማለት እኛ ብቻ ለፈጣሪ የምንናገርበት ሳይሆን ፈጣሪም ለእኛ የሚናገርበት ነው። ነገር ግን ሁልጊዜ የምንለፈልፍ ከሆነ የእግዚአብሔርን ድምፅ እንዴት መስማት እንችላለን? አባታችን እንዲህ ይላሉ፣ እግዚአብሔር የሚናገረው በጸጥታ ውስጥ ነው። ልብህና አንደበትህ ጸጥ ሲል የእግዚአብሔርን ድምፅ መስማት ትጀምራለህ።
በቀን ውስጥ ቢያንስ ለ10 ወይም ለ15 ደቂቃ ሳትናገሩ፣ ቴሌቪዥን ሳታበሩ፣ ስልካችሁን ሳትነኩ ዝም ብላችሁ ተቀመጡ። ያኔ ራሳችሁን ታዳምጣላችሁ፣ ፈጣሪያችሁንም ትሰማላችሁ። አእምሮአችሁ ይታደሳል፣ ሰላማችሁ ይመለሳል። ወዳጆቼ ከዛሬ ጀምሮ የዝምታን ጥበብ እንለማመድ። ከመናገራችን በፊት ይህ የምናገረው ቃል ከዝምታዬ የተሻለ ነው ወይ? ሰውን ይጠቅማል ወይ? ሰላም ያመጣል ወይ? ብለን ራሳችንን እንጠይቅ። መናገር ቢያቅተን እንኳን ቢያንስ ጥሩ አድማጭ መሆን እንችላለን። የአቡነ ሽኖዳ ትምህርቶች ጊዜ የማይሽሯቸው የሕይወት መመሪያዎች ናቸው። ከዛሬው ትምህርት ውስጥ የትኛው ሐሳብ ልባችሁን ነካው? መቼ ነው ዝም ማለት የሚከብዳችሁ? እስኪ ከታች ኮሜንት ላይ ጻፉልኝ። የሰማነውን በልቦናችን ያሳድርብን። ወስብሐት ለእግዚአብሔር።